ውሸት የሚፈቀድባቸው ጊዜያት ለህፃናት እውነት የማይነገርበት ጊዜያት። ሁል ጊዜ በጎ ስራን አድርጉ። በጎ ስራ ስለተጀመረ ብቻ ሳይሆን ስለተዘወተረ ብቻ ሳይሆን ስለተፈጸመ ነው የሚያደርግ እና የእግዚአብሔር ቤተሰቦች መልካም ነገርን አክሊል እንዲያሰጣችሁ ከፈለጋችሁ አዘውትሩት። ጸሎት ለምሳሌ ሳምንት በወኔ የጸለያችሁ አትተውት። ጸሎቱ መብዛቱ ሳይሆን መዘውተሩ ነው። ባይገባችሁም አዘውትሩት። ቤተክርስቲያን መሄድን ጥሩ ህሊና ባይኖራችሁም አዘውትሩት ዝም ብላችሁ። ውሸት የሚፈቀድባቸው ጊዜዎች ምንድናቸው? ልንገራችሁ እስኪ እንግዳ አለ ስላላችሁ ማለት ባጭር ቃል ዝም ብዬ በደቂቃ ነግራችሁ ይሄን ደስ ብሏችሁ ልትሰሙኝ ነው። ምክንያቱም መዋሸት ስለምትፈልጉ ማለት ነው። ሳስበው ይሄን ጥሩ አድርጋችሁ ልትሰሙት ይመስለኛል። ውሸት የሚፈቀድባቸው ጊዜያት አንደኛ ለህፃናት እውነት የማይነገርበት ጊዜ አለ። ለነማን ነው? አሁን እናቱ ሙታ ህፃኑ ልጅ እናቴ ሄዳ ነው ብትል ገበያ ሄዳ ነው፣ ዘመድ ልትጠይቅ ሄዳ ነው ነው የሚባለው አይደለም። ሙታለች ቢባል ይጎዳል ልጁ። ስለዚህ ትመጣለች፣ ሩቅ ሆኖ ነው፣ ውሃ ሞልቶ ነው፣ መሽቶ ነው እየተባለ ነው ልጁ የሚገና ህፃን ክፉና በጎን ያለየ ከሆነ። ስለዚህ ለህፃናት የሚነገራቸው እውነት አለ፣ የሚቆይ እውነት አለ ማለት ነው። ባልና ሚስት ቢጣሉ አሁን ተጣልተን ነው ይባላል ለልጁ? ይባላል? አይባልም። እየተመካከርን ነው። እንደው አያድርሰውና እናትና አባት ቢደባደቡ እንኳን ከውስጥ ምንድን ነበረ ስትደባደቡ የነበረ ማን ነው የጮኸው ምናምን ቢል እየተቀላለድ ነበር ብሎ ቀስ ተብሎ ነው ለልጆች የሚወጣው። ምክንያቱም ልጆች ጠብን መማር የለበት። ያ ልጅ ደግሞ ሄዶ ነገ ሚስቱን የሚደበድብ እንዳይሆን ማለት ነው። ሚስትን መደብደብ ህግ ሊመስለው ይችላል አባቱ ሲደበድብ ካየ ማለት ነው። ስለዚህ ሲጀመር መደባደብ ኃጢአት ነው። ግን ቢሆን እንኳ ለልጆች ጥንቃቄ የሚደረግ ነገር አለ። ተኮራርፈን ነው ተጠላልተን ነው አይባልም፣ በብልሃት ነው። ሁለተኛ ለሰይጣን የማይነገር እውነት አለ። ለሰይጣን የማይነገር አሁን ለምሳሌ ልትቆርብ እየሄድክ ነው ቢል ሰይጣን አዎ አይባል እንደሚባል አይደለም የሚባለው። እንደው በዚህ ደረሽ ልመጣ ነው የሚባለው። እንደዚያማ ከሆነ ደግሞ መንገድ ላይ ጠምልሎ ይጣልን እንዴ? ስለዚህ ሰይጣን እውነት አይነገረውም። ሰይጣን ልትመነኩሱ አስባ ነው ቢል አይነገርም። ይነገራል? አይነገርም። ኧረ እኔ ምንኩስና ምን ብሎ ወይ ደግሞ ለኔ ተብሎ ሌላ ወግ ነው የሚወጋው ለሰይጣን። እግዚአብሔር ሕፃናት ሲታረዱ እሺኛ በኃጢአታችን ነው አልን። ሕፃናት ሲታረዱ ለምን ይላል? ለዚህ መልሱ ምንድን ነው? ነፍሰ ጡሮች ሲገደሉ እግዚአብሔር የት አለ የሚል ሰው አለ። እኛ ምን እናውቃለን? በእግዚአብሔር ፍትህ ገብታችሁ መከራችሁን አትዩ። እንዲያው አባ እንጦንስ አንድ ጊዜ እግዚአብሔር ሆይ ክፉውን ሰው ሀብታም ታደርጋለህ፣ ደጉን ሰው ድሃ ታደርጋለህ፣ በጎውን ሰው ቶሎት እድሜውን ታሳጥራለህ፣ ጨካኝ ሰዎችን ደግሞ እድሜ ትጨምራለህ። ፍርድህ ምንድነው ብሎ ጠየቀው። እንጦንስ ዝም ብለህ የራስህን ኑሮ ኑር አለው። የራስህን ኑሮ ኑር፣ እሱን እግዚአብሔር ያውቃል። ያ ማለት ምን ማለት ነው? አይ መጠየቅ አትችሉም። ኦርቶዶክስ ተቀበል ነው እንጂ ምክንያት አትወድም ማለት አይደለም። አይሆንልህም ነው። የእግዚአብሔርን ፍርድ ካወቅ ወይ ራስህ እግዚአብሔር መሆን አለብህ። እግዚአብሔር ሱፐርናቹራል ፓወር ነው ተብሎ ከተናገረ ከሁሉ ነገር በላይ ከሆነ እግዚአብሔር የሚያደርገውን ሁሉ ማወቅ አለብኝ ካልክ በራሱ ይሄ ይቀረዳል። የእግዚአብሔር ከሁሉ በላይ መሆኑ ምን ላይ ነው? እግዚአብሔር የሚያደርገውን ነገር ሁሉ አንተ ካወቅ። አትክልት የትኛው መነቀል እንዳለበት፣ የትኛው መቆረጥ እንዳለበት፣ የትኛው መቆየት እንዳለበት፣ የትኛው መገረዝ እንዳለበት የሚያውቀው ገበሬው ነው እንጂ አትክልቱ አይደለም የሚያውቀው። እኛ አትክልቶችንን፣ እግዚአብሔር ደግሞ የሕይወታችን ገበሬ ነው። ወፃ ዘራይ ይዝራ፣ ዘሪ ሊዘራ ወጣ ብሎ እንደነገረን እሱ ገበሬ ነው። ማንን መንቀል፣ ማንን መትከል፣ ማንን ማሳጠር፣ ማንን ማስረዘም እንዳለበት እሱ ያውቃል። ስለዚህ ስለተሳካልን እግዚአብሔር ወዶናል፣ ስላልተሳካልን እግዚአብሔር ጥሎናል ማለት ኦርቶዶክሳዊነት አይደለም። መሳካት የእግዚአብሔር ምልክት። አንዳንድ ሰው አለ
እስያን ጠይቄ ልጠይቃችሁ። አንዳንድ ሰው ተሰሙት እንደው በሚዲያ ሁሉ ይነገራል። እግዚአብሔር ባርኮኝ ቀድሶኝ ይሄው 3 ልጆች አሉ፣ 3ቱም አግብተዋል። እግዚአብሔር ባርኮኝ ቀድሶኝ ይሄው 3 ቤት አለኝ። እግዚአብሔር ባርኮኝ ቀድሶኝ ይሄው 2 መኪና ገዝቻለሁ። እግዚአብሔር ባርኮኝ ቀድሶኝ አንዷ ልጇም አሜሪካ ሄዳለች። እግዚአብሔር ባርኮኝ ቀድሶኝ፣ እግዚአብሔር ባርኮኝ ቀድሶኝ ይሄው ጨጓራዬን ያመኛል የሚል ሰው ሰምታችሁ ታውቃላችሁ? የለም። ይሄው እኮ የምነግራችሁ እኮ እሱን ነው። እግዚአብሔር ባረከን የምንለው ምን ሲሆን ነው? እግዚአብሔር ባረከን፣ እግዚአብሔር አከበረን የሚባለው ሲሳካን ስኬት ነው ወይ? የእግዚአብሔር የመሆን ምልክት አይደለም። መራብስ የእግዚአብሔር ምልክት አይደለም። ማጣትስ የእግዚአብሔር ምልክት አይደለም ነው። እንዲያውም ልንገራችሁ፣ ልጅ ቁማር እየተጫወተ ሲያስቸግር እናቱ ነግራው አልሰማት ካለ የሚያስፈራራ ልጅ ይላክበታል። የሚያስፈራራ ትልቅ ሰው። እኔም አንድ የሚያስፈራራ ጎረቤት ነበር። ሕፃኑኝ ሳስቸግር ዋሳ አስጠርቶ የሚለቀኝ በጣም ትልቅ ሰውዬ ነበር ጎረቤት ማለት። እሱ መጣ ከተባልኩ ጭጭ ነው የምለው እና የሚያስፈራራ ጎረቤት ይላክበታል። እና ለምንድን ነው ሲባል እናቲቱ ተው ከነገሌ ጋር ትጫወት ስትለው ሕፃኑ እምቢ ካለ የሚያስፈራሩ ማስክ ያደረጉ ትልልቅ የሆኑ ሰዎች ሄዱና አስፈራርተው ወደ እናቱ ቤት ያመጡታል። እናቲቱ ልጇን ማስደንገጥ ፈልጋ ሳይሆን ይላል ቅዱስ ዮሐንስ አፈወርቅ፣ ወደ ቤት እንዲመጣ ፈልጋ ነው። እግዚአብሔር የሚያስጨንቁንን ነገሮች እንዲመጡብን የሚልካቸውና ዝም የሚላቸው ወደ ቤቱ መጥሪያ ነው። ነግሮን ስላልሰማን እንዳንርቅ ፈልጎ ነው። የልጅ ፍቅር ስላለው ነው። አባት ስለሆነ ነው። እናት ስለሆነ ነው። እግዚአብሔር ስለሚያዝንልን ወደ ቤቱ ወደን ስላልመጣን እንድንመጣ የሚያደርጉንን ነገሮች ይፈጥራል። ወደን ስላልሰራን እንድንሰራ የሚያስገድደንን ነገር ይፈጥራል። እንደዚያ ከሆነ ደግሞ አሁን ካልሰራን ቤተክርስቲያን አትቀጥልም። ካልሰራን በታሪክ እየቆራን እየተመጻደቅን ግሸን ግማ መስቀሉ አለ፣ አክሱም ታቦተ ጽዮን አለች፣ እንደዚህ ምን እንደዚህ እያል ላሊበላ ወደዚህ እያል የሚመጣ ነገር የለም። ታሪክ ተርከን እነዚያ ሰሩበት ጸደቁበት። የምንጸድቀው ስንሰራ